ጉድ የከፋ ቴሌቪዥን ተመልካቾቻችን በዛሬው ፕሮግራማችን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ ስለ ቤተሰብ እቅድ እንዲሁም በእናቶች ህፃናትና ወጣቶች ጤና ስራዎችን በተከናወኑ ተግባራት ዙሪያም ከባለድርሻ አካላት ጋር በቦንጋ ከተማ ውይይት ያካሄደ ሲሆን እኛም በዚሁ መድረክ ላይ ተገኝተን ያሰናደነውን ፕሮግራም ይዘን ቀርበናል። ላብራችሁን ሆኖ ሀሳቦች መካከል ስለ ቤተሰብ እቅድ እንዲሁም በእናቶች ህፃናትና ወጣቶች ጤናና ስርዓተ ምግብ ላይ ትኩረት ያደረገ የ2016 ዓመተ ምህረት አፈጻጸምና የ2017 በጀት ዓመት አንደኛ ሩብ ዓመት አፈጻጸም ሪፖርት ቀርቦ ባለድርሻ አካላት መክረውበታል። በዚህም የፕሮግራሙ የአፈጻጸም ግምገማ ላይ የተገኙ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ ኃላፊ አቶ ኢብራሂም ተማም በክልሉ የእርግዝና ምርመራ ከተደረገባቸው እናቶች ውስጥ 17% የሚሆኑ አፍላ ወጣቶች መሆናቸውን ተናግረዋል። በክልሉ ሁሉም ዞኖች የአፍላ ወጣቶች እርግዝና መኖሩን ያመላከቱት አቶ ኢብራሂም ይህም በስፋት የሚስተዋለው ከፋና ደብሮ ዞኖች በመሆኑም ልዩ ትኩረት በመስጠት መስራት እንደሚገባ አብራርተዋል። ወጣቶች አፍላ ከእርግዝና ጋር የሚያያዝ ነው። በበጀት ዓመቱ በእርግዝና አጠቃላይ በክልላችን ውስጥ የእርግዝና ምርመራ ካደረጉት ውስጥ 17% የሚሆኑ ወጣቶችና አፍላ ወጣቶች በዛ እድሜ ክልል ውስጥ የሚገኙ ናቸው። ስለዚህ ይሄም የሚያሳየው አጠቃላይ ከአፍላ ወጣቶች እና ወጣቶች ጤና ክብካቤ አንጻርም በልዩ ትኩረት መሰራት ያለበት ጉዳይ እንዳለ አመላካች ነው። ስለዚህ በዚህ ረገድ ደግሞ በከፋ ዞንና ዳውሮ ላይ ሰፋ ያለ ቁጥር አለ ወይንም በሽፋን ደረጃ ቅድም በተቀመጠው 17% ድርሻ አለ ስንል እንደ ክልል ከፍተኛው ድርሻ ያለው ከፋ ዞንና ዳውሮ ዞን አካባቢ ነው። ስለዚህ ይሄን የአፍላ ወጣቶችና የወጣቶች የቤተሰብ እቅድ አገልግሎት ጋር ተያይዞ በስፋት መስራት እንዳለብን ሪፖርቱም ያመላክታል። ስለዚህ እሱ አካባቢ ያለው ማነቆ ምን እንደሆነ በትክክል መለየት፣ መገምገም በቀጣይ ባሉ ጊዜያቶች ውስጥ በአጭር ጊዜ የእርምት እርምጃ ወስደን በቁርጠኝነት ይሄን ውጤት ማሻሻል ይገባናል የሚል ነው። ከዚህ ጋር ተያይዘው እድሜያቸው ከ15 እስከ 19 ዓመት ያሉ ተጋቢዎች የቤተሰብ እቅድ ወይም ብልህ ጅምር አሁን የዚህ የፒኤስአይ የሚደገፉ ወረዳዎች አሉ ወደ 20ዎች ውስጥ የሚጠጉ አጠቃላይ ግን እንደ ክልል ሁሉም ወረዳዎች ላይ ፕሮግራሙ እንዲጀመር ነው ትኩረት አድርገን እየሰራን ያለ ነው። ነገር ግን በዚህ ፕሮግራም የሚደገፉ ወረዳዎች ደግሞ በተለየ መንገድ ለሌሎቹ ተሞክሮ በሚሆን መንገድ ውጤት ማምጣት ነበረባቸው። ነገር ግን በጣም አንዳንድ ወረዳዎች በማይጠበቅ ሁኔታ ውጤታቸው በጣም አነስተኛ ሆኗል። ይሄ ደግሞ ቀጥታ የሚያሳየው አመራሩ በመራባቸው አካባቢዎች ላይ ጥሩ ውጤት ተመዝግቧል። አመራሩ ባልያዘበት የጤና አመራር ስንል የዞን ጤና መምሪያ፣ የወረዳ ጤና ጽሕፈት ቤት፣ የጤና ተቋም ኃላፊዎች ባልያዛችሁበት ባልመራችሁበት ላይ አፈጻጸሙ ወድቋል ማለት ነው። ስለዚህ ችግሩ ምንድነው የሚለው ነገር በደንብ ማየትና መነጋገር ማሻሻያ ማድረግ ያስፈልጋል። ኢፌዴሪ ጤና ሚኒስቴር ተወካይ የሆኑት ወይዘሮ ፋንታነሽ ደሳለኝ በበኩላቸው የጤና አገልግሎት ስራውን በተደራሽነት ከአጋር ድርጅቶች ጋር በመቀናጀት እየተሰሩ መሆኑን አንስተው በቤተሰብ እቅድ አገልግሎት ስኬታማነት እንደ ሀገር ለባለድርሻ አካላት ትኩረት ሊሰጥበት እንደሚገባም ጠይቀዋል። የክልል ጤና ሚኒስቴር የተቀመጡ በታርጌቶች አሉ በ2018 ወይም ደግሞ በ2025 እንደ ፈረንጆች አቆጣጠር ልንደርስባቸው ይገባል ተብሎ የተቀመጡ ታርጌቶች አሉ። እነዚህን ታርጌቶች ከፍ ለማድረግም ወደ ታለመላቸው
ቦታ ለማድረስ ተያይዘን ተባብረን መስራት ያስፈልጋል። ለምሳሌ ከተቀመጡት ሲፒአራችንን ከ40 ወደ 45 ማሳደግ፣ አክሴፕታንስ ኮንትራሴፕቲቭ አክሴፕታንስ ሬታችንን ከ72 ወደ 78 ማድረስ፣ አዶለሰንት ኮንትራሴፕቲቭ ከቨሬጃችንን ከ4.3 ወደ 10 ማሳደግ፣ ሎንግ አክቲንግ ኮንትራሴፕቲቭ ሜተዳችንን ከ30.8 ወደ 32 ማድረስ፣ አዩሲዲ እንደ ሀገር ያለንበትን ከ2% ወደ 4% የማሳደግ፣ አዩሲዲ ኢምፕሊሜንቴሽናችንን በሁሉም ደረጃ በኮምፕሬሄንሲቭ ሄልዝ ፖስት በሄልዝ ሴንተር እና በሆስፒታሎች 100% ሁሉም እንዲሰጡ የማድረግ 15% የሚሆኑ ሄልዝ ፖስቶቻችንን ደግሞ አዩሲዲ እንዲሰጡ በደረጃ 4 በጤና ኤክስቴንሽን ባለሙያዎች አዩሲዲ እንዲሰጡ የማድረግ እነዚህ ታርጌቶች። ሌላው ኢሚዲየት ፖስት ፓርተም ፋሚሊ ፕላኒንግ አሁን ካለንበት 11% ወደ 19 በማድረስ ሌሎች ፐርማነንት ሜቶዶችን ደግሞ በተመረጡ ሄልዝ ፋሲሊቲዎቻችን እንዲሰጡ የማድረግ እነዚህ ነገሮች የተቀመጡት ሲሆን በቤተሰብ እቅድ አገልግሎት ተጠቃሚዎችን ቁጥር ደግሞ አሁን ካለንበት 6,867,000 ወደ 8,612,000 ከፍ የማድረግ እነዚህ ነገሮች ተቀምጠዋል። እንደ ጤና ሚኒስቴር እንደ ሀገር ተባብረን የምንሰራው ማለት ነው። በፕሮግራሙ አተገባበር የሚስተዋለውን የመረጃ ጥራትና የአፈጻጸም ዝቅተኛ መሆን አመራሩና የጤናው ባለሙያ ትኩረት ሰጥቶ መስራት እንደሚገባቸው ያመላከቱት አቶ ኢብራሂም በብልህ ጅምር አፈጻጸም በክልሉ ፕሮግራሙ ከተያዘባቸው 20 ወረዳዎች ውስጥ 3 ወረዳዎች የተሻለ አፈጻጸም ያላቸው ሲሆን ቀሪዎቹ ካስመዘገቡት መካከለኛና ዝቅተኛ አፈጻጸም ፈጥነው መውጣት ይጠበቅባቸዋል ሲሉም ተናግረዋል። ከዚህ አንፃር በቤተሰብ ምጣኔ ሽፋን አንፃር እንኳን ብናይ እንደ ክልል 80% ከእቅዳችን ወይም ከአጠቃላይ ከሽፋን 80% ተደራሽ ማድረግ ችለናል። በዚህ ውስጥ በጣም በጥሩ ሁኔታ የፈጸሙ ዞኖች አሉ። በዛው ልክ ደግሞ መካከለኛና ዝቅተኛ አፈጻጸም ያላቸው ዞኖች ታይተዋል። ከዚህ አንፃር በቤንች ሸኮና ከፋ ላይ ቢያንስ ከ85% በላይ ፐርፎርም በማድረግ የክልሉ ውጤት ከወረርሽኝ ጫና ጋር ተያይዞም በጣም የወረደ እንዳይሆን በዞን ውስጥ ያሉ ባለሙያዎች፣ አጠቃላይ ሰራተኞች፣ ባለሙያዎች ባደረጋችሁት ርብርብ የክልላችን ሽፋን የተሻለ እንዲሆን አስተዋጽኦ አበርክታቸዋል። በአንጻሩ ደግሞ የኮንታ ዞንና ምዕራቡ አካባቢ ላይ ከ50% 55 እና 40ዎቹ ሸካ ኮንታ ዞን ላይ 45 አካባቢ 49 አካባቢ ሽፋን 49% ሽፋን ሊመዘገብ ችሏል። ስለዚህ የቤተሰብ ምጣኔ አገልግሎት በሁሉም ወጥ የሆነ አገልግሎት በሁሉም ዞን፣ በሁሉም ወረዳ፣ በሁሉም ጤና ተቋም ወጥ የሆነ አገልግሎት መድረስ ያለብንና በተለይ ደግሞ ፍትሃዊ የጤና አገልግሎትንም ተደራሽ ከማድረግ አንፃር በትኩረት ሊሰራ የሚገባ ተግባር እንደሆነ ወስደን በጣም በጥሩ ሁኔታ ፐርፎርም ያደረጋችሁ ዞኖች አጠናክራችሁ በመቀጠል በመካከለኛ አፈጻጸምና ዝቅተኛ አፈጻጸም ያላችሁ ዞኖች ደግሞ የተሻለ ፐርፎርም እንድታደርጉ በኢፌዴሪ ጤና ሚኒስቴር ተወካይ ወይዘሮ ፋንታነሽ ደሳለኝ በበኩላቸው ጥራት ላለው የቤተሰብ እቅድ ተደራሽነትም ሁሉም ኃላፊነቱን በተገቢው ሊወጣ እንደሚገባም ገልጸዋል። በተለይ ያገቡ ያው እንደ ሀገራችን ኖርም አለ ማንኛውም ወጣት ወደዚህ አይነት ነገር ውስጥ እንኳን ቢገባ ግን ፎከስ አድርገን ያገቡት ላይ እንኳን ብንሰራ የልጆቹን ሕይወት መታደግ እንችላለንና ይሄንን በደንብ አይደንቲፋይ ተደርጎ ልጆቹ ራሳቸውን የሚችሉበትን የሚያውቁበትን ምክንያቱም ሁላችንም በወጣት እድሜ ክልል ውስጥ አልፈናልና ምን አይነት ቻሌንጆች እንዳሉባቸው ሁላችንም እናውቃለን። ስለዚህ ይሄንን ቻሌንጅ ከራሳቸው ከወጣቶቹ ጋር በመነጋገር ወጣቶቹን ወደ ተሻለ ሁኔታ የቤተሰብ እቅድ አገልግሎትን ተጠቅመው ራሳቸውን ወደሚያበቁበት በሶሻል፣ በኢኮኖሚ፣ በስነ ልቦና፣ በአካል የሚጠነክሩበትን ሁኔታ በደንብ ከነሱ ጋር ምክክር እያደረግን እነሱንም የምናበቃበትን ሁኔታዎች በደንብ እንድናየው ነው። ሌላው ሚኒመም ሰርቪስ ፓኬጅ አት ወርክ ፕሌስ የሚለው ነው። ምናልባት ከፍተኛ የሆኑ የስራ ቦታዎች ካሉ ወጣቶች የሚሰማሩባቸው ወጣቶች በዛ የሚውሉባቸው ቦታዎች ካሉ እነሱንም ደግሞ በደንብ ወደዛ በመሄድ ወጣቶቹን አድሬስ በማድረግ የስነ ተዋልዶ ችግሮቻቸውን የመፍታት የቤተሰብ እቅድ አገልግሎት ፍላጎታቸውን ባሉበት ቦታ የማድረስ ሁኔታዎችንም በከፍተኛ ሁኔታ አይተን እንድንሰራ ይህንን በአጽንኦት መግለጽ እወዳለሁ። በመቀጠል ያነጋገርናቸው የመድረኩ ተሳታፊዎች ስለ ቤተሰብ እቅድ ጤና አገልግሎት ዙሪያ ተከታዩን ብለውናል።
እናቶች ጤና ስንል ከቤተሰብ እቅድ አገልግሎት ጀምሮ እስከ ህፃናት ክትባት ድረስ ያሉትን ማጠቃላይ እናቶች ጤና አገልግሎት ብለን የምንይዛቸው ናቸው። በዋናነት በአራት ፒን ፖይንት ተከፋፍሎ እየሰራን ያለ ነው። የመጀመሪያው የቤተሰብ እቅድ አገልግሎት ነው። የቤተሰብ እቅድ አገልግሎት እንግዲህ የአንድን እናትና ህፃን ጤናን ለማስጠበቅ መጀመሪያ አገልግሎቱ መጀመሪያ ያለበት እናቶች በሚፈልጉት ቤተሰብ ልክ ለቤተሰብ ማፍራት ዝግጁ እስከመሆኑ ድረስ ተገቢውን የቤተሰብ እቅድ አገልግሎት ማግኘት አለባቸው። በዛው ልክ እያንዳንዱ ጤና ተቋማት ነፃ የሆነ አገልግሎት ነው። የቤተሰብ እቅድ አገልግሎትን በየደረጃው ለአንድ እናት በሚያስፈልገው በጤና ልክ ምን አይነቱ ነው የሚያስፈልገው ምን የተለያዩ የቤተሰብ እቅድ አገልግሎት አይነቶች አሉ። ያንን እያቀረበ እናቶች እንዲጠቀሙ ማድረግና ጤናቸውን መጠበቅ ነው። ከዛ ባለፍ ደግሞ አንድ እናት እየተጠቀመች ልጅ ማፍራት አለብኝ ቤተሰብ መጨመር አለብኝ ብላ አቅዳ ስትገባ ያቺ እናት ወደ ነፍሰ ጡር ከሆነችበት ወይም ከጸነሰችበት ጊዜ ጀምሮ የቅድመ ወሊድ አገልግሎት ትገባለች። ከቤተሰብ እቅድ አገልግሎት ቅድመ ወሊድ አገልግሎት ደግሞ በአሁኑ ሰዓት እኛ ትኩረት አድርገን እየሰጠን ያለ ነው። በተለይ አንድ እናት ነፍሰ ጡር መሆኗ ጽንስ መጸነሷን ካወቀች እስከ 12ኛው ሳምንት ድረስ ባለሙያ ማማከር መቻል አለባት። ምክንያቱም እነዚህ የመጀመሪያዎቹ 12 ሳምንታት ጽንሱ ገና እያደገበት የተለያዩ አካላት የሚፈጠሩበት ወቅቶች ስለሆኑ ብዙ ምርመራዎች ያስፈልጉታል። እዚህ ኦልሬዲ ልጁ ወይ እናትየው ጽንሱ ከተቋቋመ 16 ሳምንት ወይንም ከ3 ወር ካለፈ አካላቶች እያደጉ ያሉበት ነገሮች ስለሆኑ ብዙ የተለያዩ ነገሮች ነው። መጀመሪያ በተቻለ መጠን በመጀመሪያዎቹ 12 ሳምንታት ውስጥ የተለያዩ ምርመራዎች አሉ። ስለ እናቷ ጤንነት እቺ እናት ጽንስ መሸከም ትችላለች አትችልም፣ የጸነሰችው ልጅ ጤነኛ ነው አይደለም፣ እነዚህም በሙሉ ለማካተት ሙሉ ምርመራዎች አሉ። የኤችአይቪ ምርመራ፣ የሄፓታይተስ ምርመራ፣ የእናትየው ደም ግፊቱ፣ የእናትየው ደም አይነት ብዙ ምርመራዎች የሚካሄዱ አሉ። ያንን ለማድረግ የኛ ጤና ኤክስቴንሽኖች ታች ቀበሌ ላይ ያሉት በልማት ቡድን ደረጃ አንድ እናት ቤተሰብ እቅድ አገልግሎት የምትጠቀም ማናት፣ ከዛ ደግሞ በቤተሰብ ለማፍራት ለመጨመር ፈልጋ የጸነሰች ማናት የሚለው ልማት ቡድን መሪዋ ለጤና ኤክስቴንሽኗ መረጃ ታደርሳለች። ጤና ኤክስቴንሽኗ ያችን እናት መዝግባ የመጀመሪያውን ምርመራ ወይም ኤንሲ1 ነው የመጀመሪያ ዙር የቅድመ ወሊድ ምርመራ የሚባለው ጤና ጣቢያ ወይም ሆስፒታል አቅራቢያ ባለው ሄዳ ሙሉ ምርመራዎችን እንድታደርግ ይደረጋል። ከዛ በኋላ ቤት ቀጠሮው እየተሰጠ ከዚህ በፊት 4 ጊዜ የነበረው አሁን እንደም ተሻሽሎ አንድ እናት በየትኛውም ሰዓት መታ መመርመር አለባት ካመማትና ህመም ካላት። ግን ኖርማል የሆነ ቀጠሮ እስከ 8 ነው። እስከ 9 ወር እስከምትወልድ ድረስ ቢያንስ 8 ጊዜ ምርመራ ማድረግ አለባት፣ ሐኪሙ ጋር ማማከር አለባት ተብሎ ይገመታል። በዛው አገልግሎት እየሰጠን ያለንበትና እናቶችም አገልግሎት እያገኙ ያሉበት አለ። ስለዚህ እስከ 8 ካገኘን ያቺ እናት በምትወጣበት ሰዓት ምን መደረግ አለበት? 8 ስትመላለስ ዝም ብላ አይደለም። እያንዳንዱ ለእናትየውም ለልጁ የሚደረጉ አገልግሎቶች አሉ። ከምርመራ ጀምሮ ምክር አገልግሎቶች አሉ። ምን ማድረግ አለበት? እስከ 3ኛ ወር ድረስ ምን ማድረግ አለበት? ፈርስት ትራይሚስተር የሚባለው እስከ 6ኛ ወር ወይም ሰከንድ ትራይሚስተር ምን ማድረግ አለባት? ለእናትየው ለልጇ ስለ ምግብ ስለ ጤና ምን ማድረግ እንዳለው ምክር አገልግሎት ይሰጣል። ከ6 ሳምንቱ ከ6ኛ ወር በኋላ ወደም ሰርድ ትራይሚስተር የሚባለው ለወሊድ የምትዘጋጅበት ወቅት ነው። በዛን ሰዓት ምን ማድረግ አለበት? ከፋይናንሻሊ ከቁጠባ ከገንዘብ ቁጠባ ጀምሮ የት መውለድ እንዳለባት የትኛው ጤና ተቋም ለሷ መቅረብ እንዳለባት ጤና ባለሙያ አብራ ነው መወሰን አለባት። በዛ ልክ ተደርጎ ሁሉም እናቶች በአቅራቢያው ባለው ቢያንስ ከጤና ጣቢያ ጀምሮ ያሉት ከፍተኛ ባለሙያዎች ያሉበት ጤና ተቋም እንዲወልዱ ነው እያደረገን ያልነው። ይሄን ስንመለከት እንግዲህ የእናት ማለት ሀገር ማለት ናት። እናት ማለት ቤት ማለት ናት፣ ተቋም ናት ማለት ይቻላል። ስለዚህ ስለ እናት ጉዳይ ነው አሁን በሰፊው የተነጋገርን ያለ ነው። ይሄን ስንል የእናቶችን ሞት ለመቀነስ የእናቶችን ህመምን ለመቀነስ መንግስት ሰፊ አቅጣጫ ሰጥቶ ወይም ፖሊሲ አበጅቶ ስራ እየሰራ ያለበት ሁኔታ አለ። የቤተሰብ ምጣኔ አገልግሎት አንዱ አገልግሎት ነው። ቅድመ ወሊድ አገልግሎቶች ከ1 እስከ 8 ያሉ አሉ። ወሊድ አገልግሎት፣ ድህረ ወሊድ አገልግሎት፣ ከወለደች በኋላ ደግሞ የሚሰጠው የቤተሰብ ምጣኔ አገልግሎትም አለ። ህፃናት ከተወለዱ በኋላ ደግሞ የሚሰጣቸው እንክብካቤዎች አሉ፣ ወሊድን ጨምሮ። እነዚህ ሁሉ በእናቶችና ህፃናት የሚሰጡ አገልግሎቶች ናቸው። የቅድመ ወሊድ አገልግሎትን በተመለከተ እንደ ዞናችን ተደራሽነት ምንም ችግር የለውም፣ በጥሩ ሁኔታ ደርሷል። ከ95% በላይ ተደራሽነት ወይም የመጀመሪያ ዙር እናቶችን ማግኘት ስራዎችን ሰርተናል። ነገር ግን ጥራት የምንለው በጥራት ለእናቶች አገልግሎት ተሰጠ፣ ቅድመ ወሊድ አገልግሎት ተሰጠ የሚባለው
ቢያንስ አንደኛ ዙር የጀመረች እናት እስከ አራተኛ ዙር እስከ 8ኛ ዙር መሄድ መቻል አለባት። እዚህ ላይ ትልቅ ክፍተት አለን። ለምሳሌ እስከ 8 ለመድረስ እናቶች ቀድሞ መለየት አለባቸው። ቢያንስ እርግዝናቸውን ባወቁ በ12 ሳምንት ወይም 3 ወራት ውስጥ ቅድመ ወሊድ አገልግሎት መጀመር መቻል አለባቸው። በዛን ልክ ከጀመሩ ነው እስከ 8 በጣም መምጣት የሚችሉት። እንደ ዞናችን ተጨባጭ ሁኔታ አንደኛ ዙር ቅድመ ወሊድ 95 96 ሆኖ አራተኛ ዙር ወደ 70 ቤት ይሆናል። 8ኛ ዙር ደግሞ ወደ 30 40% የሚሆንበት ሁኔታ አለ። ትልቁ ችግር ቀድሞ እናቶችን አለመለየት ነው። ታች ያሉት ጤና ኤክስቴንሽኖች፣ ታች ያሉት የልማት ህብረት፣ የሴቶች የልማት ህብረት በደንብ ተለይተው በአንድ ለ30 አደረጃጀት እናቶችን ለይቶ ወደ ማቆያ እንዲመጡ ወደ ቅድመ ወሊድ እንዲመጡ የማድረጉ ስራ ላይ ክፍተቶች አሉ። ይህን እንግዲህ ለማስተካከል ባለፈው በጀት ዓመት ለጤና ኤክስቴንሽኖች ክልል አቀፍ ንቅናቄ ተካሂዷል። ስልጠናና ግምገማ ተካሂዷል። በዚህም መሰረት እንደ ዞናችን ተጨባጭ ሁኔታ ሁሉም መዋቅሮች ላይ ክልሉ የጀመረውን የግምገማ ነክ ስልጠናን እስከታች አውርደናል። በዚህም በልዩ ሁኔታ ክትትል ተደርጎ የተሰራ ያለበት ሁኔታ አለ። የ2016 በጀት ዓመት ማጠቃለያ ላይ የተሰሩት ስራዎች ለ2017 በጀት ዓመት መሰረት ነው የሆኑት። ስለዚህ በዞኑ አሉ። እሱን አጠናክረን ከሄድን ውጤታማ የምንሆንባቸው ሂደቶች ይኖራሉ ብዬ አስባለሁ። በተለይ በእናቶችና ህፃናት የአፍላ ወጣቶችን አስመልክቶ የተዘጋጀ መድረክ ነው። አንደኛ ለማንኛውም ጉዳይ ያው የእናት ጉዳይ ሀገርም የተሰየመችው በእናት ነውና እናት ለሁሉም ነገር ምሰሶ ናት። ከዛ መነሻ በእናት ላይ የምንሰራቸው ስራዎች አንደኛ በቤተሰብ ደረጃ እንሰራለን፣ ሁለተኛ ላይ ደግሞ በሀገር ደረጃ እንሰራለን። አጠቃላይ ህዝብ ላይ የሚሰራው በእናት ላይ የምንሰራው ነው። ይህ የምንሰራው ደግሞ ከነፍሰ ጡር እናቶች ልየታ ይጀምራል። ነፍሰ ጡር እናቶች ይለዩና ወደ ጤና ተቋም እንዲመጡ በተለይ የተዘረጉ የጤና ስትራክቸሮች አሉ። የጤና ኬላ አለ፣ ጤና ጣቢያ አለ፣ ሆስፒታል አለ። ከልየታ ጀምሮ ወደ ጤና ተቋም ሲመጡ የሚያገኙት አገልግሎት አለ። የነፍሰ ጡር እናቶች ምርመራ አለ። ወደ እናቶች ማቆያ እንዲመጡ ይደረጋል። እነዚህ አገልግሎቶች እያገኙ ወደ ወሊድ በሚደርሱበት ሰዓት ላይ ደግሞ ማንኛውም እናት ወደ ጤና ተቋም ላይ ደርሳ በተለይ ሚኒመም ጤና ጣቢያ ላይ አለፍ ሲል ደግሞ በሆስፒታል ላይ እንድትወልድ ይደረጋል። ይሄ ደግሞ ንጽህናውን የጠበቀ የወሊድ አገልግሎት እንድታገኝ ያደርጋል። ይሄ የሚጠቅመው ለሁለቱም አገልግሎት ይጠቅማል። አንደኛ ለእናትየውም ይጠቅማል፣ ሁለተኛ ደግሞ ለሚወለደው ህፃን ጤናማ ሆኖ እንዲወለድ ያደርጋል። በዛን ሰዓት ላይ ደግሞ እንደተወለደ የሚያገኙት ህፃናቶቹ የሚያገኙት ክትባት አለ። እናትየውም ደግሞ ደም እንዳይፈስባት በደም መፍሰስ እንዳትሞት እነዚህ አገልግሎቶችን ታገኛለች። በሌላኛው በኩል ደግሞ የእናቶችና የህፃናት ስርዓተ ምግብ ልየታና ክትባት ዙሪያም ያሉትም አለ። ያን ከተወለደ በኋላ ደግሞ ምን ማድረግ አለብን? ህፃናት በጤንነት ማድረግ አለባቸው። ከተወለዱ በኋላ ብዙ በቀላሉ በክትባት መከላከል የምንችላቸው በሽታዎች ህፃናቶችን ይጎዳሉ፣ ይሞታሉ። በተለይ ጨቅላ ህፃናት ሞት የምንለው ከ5 ዓመት በታች ያለው ህፃናት ሞት ወይም ከ1 ዓመት በታች ያለው ህፃናት ሞት ከፍተኛ ነው። ያም ሆኖ አንድ በጤና ተቋማት ንጽህና በተጠበቀ አገልግሎት መውለድ መቻል አለባት። ከተወለዱ በኋላ ደግሞ በተገቢው ወዲያው እንደተወለደ ከሚሰጠው ክትባት ጀምሮ አሁን ደግሞ እስከ 2 ዓመት እስከ 1 ዓመት ተኩል የሚሰጡ ክትባት አይነቶች አሉ። በአጠቃላይ ወደ 12 አይነት ክትባት አይነቶች አሉ ህፃናት በ1 ዓመት መጨረስ ያለባቸው። ያንን በተገቢው በመስጠት ህፃናቶች ጤናቸው ተጠብቆ እንዲያድጉ ማድረግ ስራዎችን እየሰራን ያለበት ሂደቶች አሉ። በዛም ስናየው የክትባት አገልግሎት ተደራሽነት አኳያ ጤና ኤክስቴንሽን ፕሮግራም ከተጀመረበት ጊዜ ጀምሮ ጥሩ እንትኖች ናቸው ያሉ። ምክንያቱም እያንዳንዱ ጤና ኤክስቴንሽን የት አካባቢ የት ልማት ቡድን የት ምን የማን ልጅ ክትባት እንዳልተከተበ ስለሚያውቁ ክትባት ተደራሽነቱ እየተሻሻለ ያለበት እና እኛ ጅማሮም ወይንም ተጠቃሚነትና ተደራሽነት የሚለው እንትኖች አሉ። ሁለቱም እንደ ክልላችን ጥሩ እንትኖች አሉ። ያንን ማስቀጠልና ሁሉም ህፃናት እንዲከተቡ ከማድረግ አኳያ አብዛኞቹ ክትባት ሽፋኖች 95% እና ከዛ በላይ ናቸው። ሙሉን በ1 ዓመት ውስጥ ከማስጨረስ አኳያ በተለያዩ ቦታዎች ላይ መንጠባጠቦችና ጤና ኬላ የራቅ ያለበት ከአንድ ጤና ኬላ ወደ ከልማት ቡድን ወደ ጤና ኬላ ቢያንስ ሰዓታትና ግማሽ ቀን የሚያስጉዟል። ያን ምክንያት ይዘው
በአንድ አመት ውስጥ ከማስጨረስ አኳያ አንዳንድ ቦታዎች ውስንነት አለውና ወደ 85% 87% ነው ሙሉ በአንድ አመት ውስጥ ክትባት የጨረሱት ማለት ነው። እዚህ ብዙዎቹ 13% አካባቢ ያልጨረሱ ከአመት አመት እየተላለፉ አሉ ማለት ነው። እነዚህም በተገቢው ከመልቀም አኳያ ደግሞ እንደ ሀገርም እንደ ክልልም ኢኒሼቲቭ አዲስ የፈጠነው ምንድነው ምንም አይነት የዜሮ ዶዝ ወይም ክትባት ያልጀመሩ ህፃናትን ቤት ውስጥ ማቆየት የለብንም። ዜሮ ቶለራንስ በሚለው ተይዘው አሁን እየተሰራ ያለው ሂደቶች አሉ። ዜሮ ዶዝ የሚለው ቅድም እንትና ምንም ያልጀመሩ ዜሮ ዶዝ ወይም ምንም ያልወሰዱ እንላለን። ጀምሮ ያቋረጡት ደግሞ በአንድ አመት ሳይጨርሱ ቅድም ያልናቸው 12 አይነት ክትባቶች ውስጥ የተወሰኑትን ወስደው የተወሰኑ ያልወሰዱ እነሱም ሙሉ ተጠብቋል ማለት አይቻልም። እነዛ መውሰድ አለባችሁ በሚለው እንደ ሀገር እስከ 5 አመት ያሉትን ህፃናቶች ባክ ተፈልጎ ክትባት ያልወሰዱትን ከተለያየ ከመዝገቡም ከሚሰጣቸው ካርድም ተፈትሾ ሙሉ ክትባት እየሰጠ ነው ያለው። ወለደ በኋላ የሚሰጡ ለእናቶች የሚሰጥ እንክብካቤ አለ። ስርዓተ ምግብ ላይ የምንሰጣት የምክር አገልግሎት አለ። ለእናት የሚሰጥ የተለያዩ እንክብካቤዎች አሉ። ለጨቅላ ህፃናትም ከተወለደው ቀን ጀምሮ የሚሰጡ እንክብካቤዎች አሉ። ለምሳሌ ክትባት አንዱ ነው። ክትባት በአግባቡ ብዙ አይነት ክትባት ነው በአሁኑ ሰዓት እንደ ዞናችን እየተሰጠ ያለው። እንደ ዞን ብቻ ሳይሆን እንደ አገር አቀፍ ከብዙ በሽታዎች ይከላከላሉ ተብሎ ከ11 አይነት በሽታ በላይ ሊከላከሉ የሚችሉ ክትባቶችን ነው ለህፃናት የምንሰጠውና ይሄንን ከማድረስ አንፃር አንደኛ ዙር ከማድረስ አንፃር ችግር የለብንም። 95% እና ከዛ በላይ ደርሰናል። ትንሽ ተግዳሮት የሆነው 5% ወይም 10% የሚሆነውን እንዳናደርስ ያደረገው የአርብቶ አደር አካባቢ ወይም ጎባ አካባቢ ካልሆነ በስተቀር ሌሎች ወረዳዎች ላይ ብዙም ችግር ያለበት አይደለም። አርብቶ አደር አካባቢ እንግዲህ ምናልባት ሁላችንም እንደምናውቀው የመንገድ ችግር ያለበት ቦታ አለ። ጤና ኤክስቴንሽኖች ያው ተንቀሳቃሽ ማህበረሰባችን ስለሆኑ ጤና ኤክስቴንሽኖች እዛ ቁጭ ብሎ አይሰሩም። ወንዶች ጤና ኤክስቴንሽኖች ናቸው ያሉት። ማህበረሰቡ በተንቀሳቀሰ ጉዝር አብሮ ተንቀሳቅሶ ነው ስራ የሚሰሩትና በዛ የተወሰነ ፐርሰንት ተደራሽነት ላይ የቀረ አለ። ከዛ ውጪ ሌሎች ቦታዎች ላይ ክትባት ማድረስ ላይ ችግር የለውም። ግን ትልቁ ጥያቄ ጥራት ላይ ያለው ነገር ነው። ጥራቱን የጠበቀ ክትባት ለማህበረሰቡ ማድረስ። ጥራት ስንል ከክትባት መድኃኒት ማጓጓዝ አያያዝና ለትክክለኛ ህፃን ከመስጠት አንፃር ያለው ነገር ትንሽ ይቀረናል። ያ ማለት አቋራጭ ከበዛ አንደኛ ዙር ጀምሮ እስከ 3 ሰማ ድረስ ሁሉንም ክትባት ያልጨረሰ ህፃን ሲገኝ የሰጠነው አገልግሎት ጥራት የለውም ብለን ነው የምንወስደው። ስለዚህ የተወሰኑ አቋራጭ እንደ ዞናችን ተጨባጭ ሁኔታ 5% ማቋረጥ አለ። ፔንታ የሚባለውን 5 አይነት በሽታ ሊከላከል የሚችል ክትባትን ከጀመሩት ውስጥ 5%ዎቹ የሚሆኑ አቋርጧሉ። ወይ እናቶች አመጥቶ አላስከተቡም፣ ካልሆነ ሌላ ቦታ ሄዷሉ፣ ወይ የሆነ ሌላ ነገር ችግር አለ ማለት ነው። ስለዚህ ይሄንን በአግባቡ ቀጣይ ይዘን ለቅመን የምንሰራቸው ነገሮች ይኖራሉ ብዬ አስባለሁ። ስለዚህ ጥራቱን ያልጠበቀ ክትባት የምንሰጥ ከሆነ የምንፈተነው በወረርሽኝ ነው። ወረርሽኝ በተለይ ኩፍኝ የሚባለው ወረርሽኝ ኩፍኝ የሚባል ክትባት ባለመሰጠት የሚመጣ ነው። ኩፍኝ በሁለት ዶዝ የሚሰጥ አለ። አንደኛ ዶዝ በ9ኛ ወር የሚሰጥ አለ። ሁለተኛ ዶዝ ደግሞ 1 አመት ከ2 ወር ሲሆናቸው ወይም 14 ወር ሲሞላቸው የሚሰጠው ኩፍኝ ክትባት አለ። ይሄንን በጥራት ካላደረስን፣ ይሄንን በብዛት ካላደረስን የኩፍኝ ወረርሽኝ ቶሎ ነው የሚፈነዳውና ይሄንን በዚህ የምንፈትንበት ጊዜያት እንዳይኖር በጥራት መስራት ያስፈልጋል ብዬ አስባለሁ። በተለይ ምግብ ጋር ተያይዞ ለአንዲት እናት ያው ወሳኙና ለእናት ብቻ አይደለም ኖርማሊ ለማንኛውም ሰው ምግብ ሞተር ነው እንደመሆኑ መጠን በተለይ ደግሞ እናት ደግሞ የተመጣጠነ ምግብ ማግኘት አለባት። በሰዓት ማግኘት ስላለባት ለእናት የምትለካበት እንትን አለ ወደ ማልኒውትሪሽን የምንለው የተመጣጠነ ምግብ ሳታገኝ ስትቀር ደግሞ ወደ መክሳት የተለያዩ ነገሮች ሊገጥማት ስለሚችል በተለይ ለእናት የተመጣጠነ ምግብ እንድታገኝ የማድረግ ነገሮች አሉ። ከዛ አልፎ ደግሞ ለህፃናትም የተመጣጠነ ምግብ እንዲያገኙ የምናደርግበት ክትትል ይደረጋል። ክትትል የምናደርግበት ደግሞ በጤና ኬላ ደረጃ ላይ የክትትል አለ፣ በጤና ጣቢያ ደረጃ ላይ የክትትል አለ። ሁለተኛ ላይ ደግሞ የክትባት ማቋረጥን ዲፎልተር የምንለው ማለት ነው። ክትባት ማቋረጥ ቅድም እንዳልኩት የነፍሰ ጡር እናቶች ልየታ ላይ ነው መነሻ የሚሆነው። የተወለዱ ምን ያክሉ ናቸው፣ ምን ያክሉ ወደ ክትባት ጣቢያ መጡ፣ ምን ያክሉ ደግሞ ከተከተቡት የመጨረሻውን ክትባት ወሰዱ የሚለው ነገር ክትትል የምናደርግበት መንገዶች አሉ። ክትባት መጠነ ማቋረጥ ምንለው ክትባት መጠነ ማቋረጥ ሲኖር ወረርሽኝ ይከሰታል። እነዚህን ለመከላከል ያው ክትባቶችን ተከታትለን በጤና ኬላ ደረጃ እየከተብን ነው ያለነውና በዚህ ደረጃ ላይ ነው ያለን።
በመጨረሻም የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ ኃላፊ አቶ ኢብራሂም ተማም ለሁለት ቀን በቆየው መድረክ ላይ ተከታዩን ማጠቃለያ ሰጥተውናል። ጥሩ ሰራችሁ ያልነው ደግሞ እንድትዘናጉ አይደለም። ትንሽ ናት እቺ ገና ጅምር ላይ መስመር ላይ መሆናችሁን ነው የነገርነው እንጂ ጫፍ የወጣ ሰክሰስፉል አይደላችሁም። ይሄን ይዛችሁ በጣም ውጤታማ እንደምትሆኑ እየተማመንኩ ክልላችንን ደግሞ በተለያዩ በሪሶርስ ቴክኒካል ድጋፍ እየሰጣችሁ ያላችሁ ፓርትነሮችን ከልብ እንደ ጤና ቢሮ እንደ ክልሉ መንግስት ከልብ እናመሰግናለን። አሁንም የናንተም ድጋፍ ተጠናክሮ ይቀጥል። ጉለቶቻችንን በደንብ አይተናል። በእናንተ በኩል ደግሞ የሚሞሉ ጉለቶች እንዳሉም በጣም የተገነዘባችሁ ይመስለናል። ስለዚህ እጅ ለእጅ ከተያያዝን በመንግስት በህዝብ በፓርትነር የሚመጡ አቅሞችን በሙሉ አንድ ላይ ደምረን ክልላችንን የተሻለ የጤና አገልግሎት ተደራሽና በጥራትም በተደራሽነትም የተሻለ ክልል በጋራ እናደርግ እያልኩኝ የተሳካ የሁለት ቀን ውይይት አድርገናል። ዋና ጉዳይ ውይይቱ ሳይሆን የሚቀጥለው ወርና የሚቀጥለው 6 ወር ላይ በውጤት እንገናኝ። እጅግ በጣም አመሰግናለሁ። ቴንክ ዩ። ውድ የከፋ ቴሌቪዥን ተመልካቾቻችን የእናቶችና የህፃናት ስርዓተ ምግብና ስለ ቤተሰብ እቅድ ጤና አገልግሎት በጤናው ዘርፍ ያላቸው ጠቀሜታ ብዙ በመሆኑ ንቅናቄው ውጤታማ እንዲሆን ሁሉም የበኩሉን እንዲወጣ እያለን በዛሬው ፕሮግራማችን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ ስለ ቤተሰብ እቅድ እንዲሁም በእናቶች ህፃናትና ወጣቶች ጤና ስራዎች በተከናወኑ ተግባራት ዙሪያ ከባለድርሻ አካላት ጋር በቦንጋ ከተማ ባካሄደው መድረክ ላይ ተገኝተን ያሰናዳነው ፕሮግራም በዚሁ አበቃን። ቀጣይ በሌሎች ፕሮግራሞች እስክንገናኝ ሰላም ሁኑ።